ሰላም ጤና ይስጥልኝ ውድ ተመልካቾቻችን፣ ይህ የአሁኑ ሰዓት ሰበር ሀገራዊ መረጃዎችን የሚቀርቡበት የዜና ሰዓታችን ነው። ዛሬ በኢትዮጵያ የወታደራዊና የፖለቲካ መድረክ ላይ እጅግ አነጋጋሪ የሆኑትን ወቅታዊ ጉዳዮች ይዘንላችሁ ቀርበናል። በመጀመሪያ አርዕስተ ዜናዎችን እንመልከት። የጀነራሎች መሰወር ወይስ ህጋዊ እስራት? በትግራይ ክልል የእዝ 15 አዛዥ የነበሩት ብርጋዴር ጀነራል ጎሽ ገብሬ መታሰራቸውን ተከትሎ በማህበራዊ ሚዲያ ላይ አፈና ተፈጸመ የሚሉ ወሬዎችን የመንግስት መግለጫዎች እርስ በርስ እየተጋጩ ይገኛሉ። ሌተናል ጀነራል ታደሰ ወረደ የት ናቸው? በከፍተኛ አመራሩና በህወሓት መካከል ያለው የፖለቲካ ፍጥጫ በፈጠረው የስነ ልቦና ጦርነት የጀነራሉ ስም በስፋት እየተነሳ መሆኑን ተከትሎ መሬት ላይ ያለው እውነታ ምን ይመስላል? ከጀነራል ተፈራ ማሞ እስከ ዛሬው ውጥረት። በሀገሪቱ ታሪክ ጀነራሎች በድንገት ከአይን ሲሰወሩ ከጀርባው የሚሰሩት ስውር የፖለቲካ ስሌቶችና የታሪክ ሰንሰለቶች በጥልቅ ይተነተናሉ። የሰባተኛው ሀገራዊ ምርጫ የጥሞና ወቅት መጀመር። ሀገሪቱ ዛሬ ግንቦት 20 ቀን 2018 ዓ.ም ወደ ምርጫ ጥሞና በገባችበት በዚህ ሰዓት የወታደራዊ መኮንኖቹ እስራት ከምርጫው ዋዜማ ጋር ያለው ትስስር ይፋ ይሆናል። የዜና ዝርዝሮች በጥቂት ሰከንዶች ውስጥ ይቀጥላሉ። አብራችሁን ቆዩ። ወደ መጀመሪያው የዜና ዝርዝራችን ስናልፍ በትግራይ ክልል ከፍተኛ የጦር መኮንን በሆኑት በብርጋዴር ጀነራል ጎሽ ገብሬ ዙሪያ የተሰማው መረጃው መላውን ሀገር መነጋገሪያ ማድረጉን ቀጥሏል። ጉዳዩ ማህበራዊ ሚዲያውን የሰነጠቀው በሁለት ፍጹም ተቃራኒ ወሬዎች ነው። በአንድ በኩል የጀነራሉ የቅርብ ቤተሰቦችና ጠበቆች ለፍርድ ቤት ያቀረቡት ይፋዊ አቤቱታ አለ። ጀነራሉ በድንገት ተወስደው ያሉበት ቦታ ሳይታወቅ ለቀናት መቆየቱን ከህግ አማካሪዎቻቸውና ከቤተሰቦቻቸው ጋር እንዳይገናኙ መደረጉን በመግለጽ ይህ ድርጊት ከህግ አሰራር ውጭ የሆነ ግልጽ አፈናና እገታ ነው በማለት ይከራከራሉ። በተለይም በትግራይ ክልል ጊዜያዊ አስተዳደርና በህወሓት ማዕከላዊ ኮሚቴ መካከል ያለው የውስጥ የስልጣን ፍትጊያ የፈጠረው ሰለባ ናቸው የሚለው ወሬ በስፋት እየተናፈሰ ይገኛል። በሌላው በኩል ደግሞ የክልሉ ጸጥታ ቢሮና መርማሪ ፖሊስ ለፍርድ ቤት ያቀረቡት ይፋዊ ክስ ፍጹም ተቃራኒ ነው። ፖሊስ እንደሚለው ጀነራሉ ከጠላት ኃይሎች ጋር በመገናኘትና የሰራዊቱን አንድነት ለማፍረስ በመንቀሳቀስ በከባድ የሀገር ክህደት ወንጀል ተጠርጥረው በህግ ጥላ ስር ውለዋል። ጉዳዩም ወደ ፍርድ ቤት አምርቶ መርማሪ ፖሊስ ተጨማሪ የምርመራ ጊዜ ጠይቆባቸዋል። ለአንድ ወገን የወታደራዊ ዲሲፕሊንና የህግ የበላይነት የማስከበር ሂደት የሆነው ጉዳይ፣ ሌላኛው ወገን ግን ከፖለቲካ ጀርባ የመነጨ ስውር እገታ ተደርጎ ተቆጥሯል። ዜናችንን ስንቀጥል የጀነራል ጎሽን እስራት ተከትሎ የወሬው ማዕበል ወደ ሌላኛው ትልቅ ስም መሻገሩ ታይቷል። የትግራይ ጊዜያዊ አስተዳደር ምክትል ፕሬዝዳንት የሆኑት ሌተናል ጀነራል ታደሰ ወረደ በቁጥጥር ስር ውለዋል፣ ተለይተውም ታስረዋል የሚሉ መረጃዎች በተለያዩ የዲጂታል ገጾች ላይ በስፋት ተሰራጭተዋል። ይህ ወሬ እንደ ሰደድ እሳት እንዲቀጣጠል ያደረገው ዋናው ምክንያት በጌታቸው ረዳ የሚመራው ጊዜያዊ አስተዳደርና በዶክተር ደብረጽዮን የሚመራው የህወሓት ቡድን እርስ በእርስ መካሰስ በጀመሩበት በዚህ ወቅት የከፍተኛ ጀነራሎች ስም መነሳቱ የፖለቲካ ውጥረቱን ይበልጥ ስላሟሟቀው ነው። ነገር ግን መሬት ላይ ያለው እውነታ ስንመረምር ይፋዊ መረጃዎች እንደሚያመለክቱት ጀነራል ታደሰ ወረደ በአሁኑ ሰዓት በመደበኛ የሥራ ቢሮአቸው ላይ ይገኛሉ፣ አልታሰሩም። እዚህ ላይ ግን በዜና ትንተናችን ልንመለከተው የሚገባው ትልቁ ጥያቄ ማህበራዊ ሚዲያው ለምን በትክክል በዚህ ሰዓት ይህንን ወሬ ማራገብ ፈለገ? ይህ የህዝብን ስሜትና የሰራዊትን መነቃቃት የህዝብን ስሜትና የሰራዊቱን መነቃቃት ለመለካት የተደረገ የስነ ልቦና ጦርነት ነውን? ወይስ ወደፊት ሊመጣ የሚችለው ወታደራዊ ለውጥ አስቀድሞ የመጠቆም ዝንባሌ? ብዙዎች ወሬውን እንዲሁ በባዶ ቦታ ላይ አልተፈጠረም የሚል ስጋት አላቸው። ወደ ቀጣዩ ዜና ዘገባችን ስናልፍ በኢትዮጵያ የወታደራዊና የፖለቲካ ታሪክ ውስጥ አንድ ከፍተኛ ባለማዕረግ በድንገት ከአይን መሰወሩ አዲስ ክስተት እንዳልሆነ የዜና ማህደሮቻችን ያሳያሉ።
ነገሩን ይበልጥ ግልጽ በሆነ መንገድ ለመረዳት ወደ ኋላ ጥቂት ዓመታትን መለስ ብለን ማስታወስ ይኖርብናል። በሀገራችን ታሪክ ጀነራል ታፈነ የሚለው ቃል በስፋት አደባባይ የወጣው በግንቦት ወር 2014 ዓ.ም ነበር። በወቅቱ የአማራ ክልል ልዩ ኃይል አዛዥ የነበሩት ብርጋዴር ጀነራል ተፈራ ማሞ በአዲስ አበባ ከተማ ውስጥ በድንገት የደረሱበት ሳይታወቅ ቀረ። በወቅቱ የጀነራሉ ቤተሰቦችና ደጋፊዎች ጀነራሉ በመንግስት ኃይሎች ታፍኗል በማለት ከፍተኛ ጩኸት አሰምተው ነበር። ለቀናት የዘለቀው ያ ጭንቀት ያበቃው ጀነራሉ በቁጥጥር ስር ውለው ባህር ዳር ለሚገኙ የጸጥታ ባለስልጣናት መረከባቸው በይፋ ሲታወቅ ነበር። ይህ የታሪክ አጋጣሚ ዛሬ ላይ ለሚታየው ውጥረት ትልቅ ማሳያ ነው። በመንግስታዊ መዋቅር ህጋዊ ቁጥጥር ተብሎ የሚጠራው አሰራር በህዝብና በቤተሰብ ዘንድ አፈና ወይም እገታ ተብሎ የመተርጎም እድሉ ከፍተኛ ነው። ዛሬም በትግራይ ክልል ከፍተኛ ወታደራዊ መኮንኖች ዙሪያ እየተሰማ ያለው ወሬ በትክክል የዚህ የታሪክ ሰንሰለት ቀጣይነት መሆኑን በርካታ የፖለቲካ ተንታኞች ያሰምሩበታል። ወደ ማጠቃለያው የዜና ዘገባችን ስናልፍ እነዚህ ሁሉ በጄኔራሎች ዙሪያ የሚሰሙት ወሬዎችና ፍጥጫዎች ሀገሪቱ ወደ አንድ እጅግ ታሪካዊና ወሳኝ ምዕራፍ እየተሻገረች ባለችበት ወቅት መከሰታቸው ነገሩን ይበልጥ ያወሳስበዋል። ዛሬ ግንቦት 20 ቀን 2018 ዓ.ም በኢትዮጵያ ታሪክ 7ኛው ሀገራዊ ምርጫ የሚካሄድበት የጥሞና ወቅት በይፋ ተጀምሯል። በብሔራዊ ምርጫ ቦርድ አዋጅ መሰረት ከዛሬ ጀምሮ እስከ ምርጫው ዕለት ሰኔ 1 ቀን 2026 ዓ.ም ድረስ ማንኛውም አይነት የአደባባይ የፖለቲካ ቅስቀሳ፣ ሰልፍና የቤት ለቤት ዘመቻ ሙሉ በሙሉ ተከልክሏል። ከ50 ሚሊዮን በላይ ሕዝብ በሚሳተፉበት በዚህ ታላቅ ምርጫ ዋዜማ የሀገሪቱ የጸጥታ መዋቅር ከፍተኛ ንቃት ላይ ይገኛል። ከዚህም በተጨማሪ የውጭ ጉዳይ ሚኒስቴር ሰሞኑን ባወጣው መግለጫ የግብጽ መንግስት በአፍሪካ አንድ አካባቢ የሚያደርገው ወታደራዊና ዲፕሎማሲያዊ እንቅስቃሴ የኢትዮጵያ ብሔራዊ ጥቅም ለማነቅ የሚደረግ መፍጨርጨር ነው ብሏል። ሀገሪቱ በውስጥም በውጭም ባሉ የፖለቲካና የዲፕሎማሲ ውጥረቶች ውስጥ ባለችበት በዚህ ሰዓት በሰራዊቱና በጀነራሎቹ ዙሪያ የሚሰሙት ወሬዎች እንዲሁ በቀላሉ የሚታዩ አይደሉም። የጀነራሎቹ ሁኔታ ወታደራዊ ዲሲፕሊን ለማስከበር የተደረገ ህጋዊ አካሄድ ነው ወይስ ከምርጫው መቃረብና ከውስጥ የስልጣን ፉክክር ጋር የተያያዘ ድብቅ የፖለቲካ ቁማር? ውሳኔው መሬት ላይ ላለው እውነታ እንተዋለን። ውድ ተመልካቾቻችን በጀነራሎቹ እስራትና ዙሪያቸው ባለው ውጥረት ላይ መሬት ላይ ያሉት እውነታዎችና መረጃዎችን ይህንን ይመስላሉ። በዚህ ጉዳይ ላይ የእናንተ አስተያየት ምንድነው? የወሬውን ሰንሰለት ሀገሪቱን ወዴት እየመራት ነው ብላችሁ ታስባላችሁ? ያላችሁን ግምት ከታች ባለው የኮሜንት መስጫ ላይ አጋሩን። ወቅታዊና ሚስጥራዊ የሆኑ ሀገራዊ መረጃዎችን በጥራት በየቀኑ ለማግኘት ቻናላችንን አሁኑኑ ሰብስክራይብ ማድረጋችሁን እንዳትረሱ። ቪዲዮውንም ላይክ በማድረግ ለሌሎች እንዲዳረስ አድርጉ። የዛሬው የዜና ሰዓታችን በዚህ አበቃን። በቀጣይ የዜና መርሃ ግብር እስከምንገናኝ ሰላም ቆዩልን።